እንዳታሳልፉት። ይሄንን ቪዲዮ ሼር እና ዱዊት ያደረጋችሁ በመላው ዓለም ለሚገኙ ሰላም የእግዚአብሔር ልጆች የድንግል ማርያም የአስራት በኩራት ልጆች ይህ የምትመለከቱት የሰማዕቱ የቅዱስ ጊዮርጊስ ጸበል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር አሸዋ ማዶ ቋራ በርሜል ቅዱስ ጊዮርጊስ ጸበል ነው። እንግዲህ ይህ ጸበል የሚሰውር ጸበል ነው። ነፍስና ስጋን ለይቶ ሰማያትን ገሃነመ እሳትንና እንደዚሁም ደግሞ መንግስተ ሰማያትን ገነትን የሚያሳይ ድንቅ ጸበል ነው ማለት ነው። በዚህ ቦታም እንግዲህ ታላላቅ ፈውስ የሚከናወንበት ገቢረ ተአምራት የሚከናወንበት የሚደረግበት ድንቅ ስፍራ ነው ማለት ነው። ይህ ቦታ እንግዲህ ይህን ቦታ ለመጀመሪያ ጊዜ ለዓለም ሕዝብ እንዲዳረስ ያደረገው ማህበረ ሳዶር ኦርቶዶክስ ሚዲያ ነው። ይህ ሚዲያ እንግዲህ በዚህ ሰዓት እለት ከገዳሙ ሆኖ ለእናንተ ለህዝበ ምእመናን በኢትዮጵያና ብሎም በዓለም ዙሪያ ላሉ ምእመናት በአጠቃላይ ይህንን የቅዱስ ቦታ ለእናንተ እያደረሰ ይገኛል ማለት ነው። ይህንንም ሚዲያ ሰብስክራይብ በማድረግ ለሌሎችም ሼር በማድረግ ለዓለም ህዝብ ገዳሙ እንዲታወቅልን በማድረግ እንድትተባበሩን በሰማዕቱ በቅዱስ ጊዮርጊስ ስም እንዲሁም ደግሞ በፈጣሪያችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በፍቅር ቃል እናሳስባለን ማለት ነው። እግዚአብሔር አምላክ ኢትዮጵያን ይባርክልን፣ ሀገራችንን ይባርክልን፣ ይጠብቅልን፣ በሃይማኖት በምግባር የጸናን ያድርገን። የሰማዕቱ የቅዱስ ጊዮርጊስ ረድኤቱ በረከቱ አማላጅነቱ ይደርብን። እንግዲህ እየተጠመቁ ነው ያሉት ማለት ነው። እንግዲህ በዚህ ደግሞ የታሰሩ ሰዎችን ታያላችሁ። እንደዚህ የሚታሰሩት ምንድነው? ጸበሉ ከነካቸው በኋላ ራሳቸውን ስለማያውቁ ለመሮጥ ይዘጋጃል የሚነሱ አሉ። እንደዚሁም ደግሞ ራሳቸውን በማያውቁበት ሰዓት ብዙ ነገሮች ሊከናወኑ ነገሮች ሊኖሩ ስለሚችሉ ለዛ ነው የሚታሰሩት ማለት ነው። ሌላ ነገር እንዳይመስላችሁ። ምክንያቱም ጸበሉ ልክ እንደነካቸው ይሰውራቸዋል። በዛ ሰዓት ለነሱ የሚታያቸው ምንድነው? ቅድም እንዳልኳችሁ ብዙ ቅዱሳን መላእክት የሚታያቸው አሉ። ሲኦል የሚታየው አለ፣ ገሃነመ እሳት የሚታየው አለ፣ የመንግስተ ሰማያት የሚታየው አለ፣ ገነት የሚታየው አለ፣ ቅዱሳን መላእክት የሚታየው አለ፣ ሰማዕታት የሚታየው አለና እነዚህ ሁሉ እንግዲህ በሰው ልጅ ላይ በአይምሮ እንደዚህ ነገር ሲከሰት ራሱን ስለማያውቅ ብዙ ነገሮችን ሊያከናውን ስለሚችል እጅና እግሩን ይታሰራል ማለት ነው። ከብሔር አምላክ ኢትዮጵያን ይባርክልን፣ ሀገራችንን ይባርክልን፣ ይጠብቅልን፣ በሃይማኖት በምግባር የጸናን ያድርገን። የሰማዕቱ የቅዱስ ጊዮርጊስ ረድኤቱ በረከቱ አማላጅነቱ ይደርብን።